ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልኝ። በዛሬው ቪዲዮ አንድ ቆንጆ ቪዲዮ ይዤላችሁ መጥቻለሁ። እሱም ዲ360 የባንክን አከፋፈት ማሳያችሁ ይሆናል። ይሄ ባንክ በጣም ቆንጆ ነው። በማንኛውም ትራንስፈር ሀገር ውስጥም ሆነ ከሀገር ውጭ ትራንስፈር ስናደርግ በነፃ ነው። ምንም አይነት የገንዘብ መቁረጥ አይኖረውም ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው ቪዲዮን ተከታተሉት። ከአከፋፈቱ ጀምሮ ካርድ እስከ ቤት ድረስ እስከ ማስመጣት ድረስ ያለውን ከመጀመሪያው እስከ መጨረሻው ማሳያችሁ ይሆናል። ይህን ይመስላል። የባንኩ ዲ360 ነው። ይሄኛውን ፕሌይ ስቶር ላይ ታገኙታላችሁ። ፕሌይ ስቶር ላይ ገብታችሁ ዲ360 ብላችሁ ብጽፉ ፕሌይ ስቶር ላይ ገብታችሁ ታገኙታላችሁ ማለት ነው። ዲ360 ብላችሁ ስትገቡ ታገኙታላችሁ። ያው ይሄ ነው። እኔ ዳውንሎድ ስላረኩት ቀጥታ ነክቼው እገባለሁ ማለት ነው። ዳውንሎድ ታደርጉታላችሁ እናንተ። ይሄን ይመስላል። ያው እኔ አሁን ወደ ውስጥ እየገባው ነው። እዚህ ጋር በአረብኛ በምን እናድርገው ይላል። አረብኛ ከፈለጋችሁ እዚህ ጋር ተቀይሮታላችሁ። በእንግሊዝኛ እኔው በዚሁ ቀጥላለሁ ማለት ነው። ሌት ስታርት ብዬዋለሁ። ከዛ እዚህ ጋር እቺ ነካታለሁ፣ ችግር የለውም። ከዛ በኋላ የመጀመሪያውን ቀላል ስለሆነ ቀለል አድርገን እናየዋለን። እንደዚህ ሲመጣላችሁ ከፈለጋችሁ አንደኛውን ምረጡ። እኔ ኖቲፊኬሽን ስለማልፈልግ ሁለተኛውን ነካለው። እዚህ ጋር ስማችሁን ትጽፋላችሁ። ስማችሁን ሙሉ ስማችሁን ጻፉ። እዚህ ጋር እኔ ጽፌያለሁ። ስማችሁን ትጽፋላችሁ እዚህ ጋር ስም እዚህ ጋር ስማችሁን እንለዋለን። ከዛ በኋላ ስም ከጻፋችሁ በኋላ ከዛ እዚህ ጋር አይዲ ነምበር የኢቃማ ቁጥር ማለት ነው። እዚህ ጋር የኢቃማ ቁጥር ትጽፋላችሁ። ከዛ በኋላ ኔክስት ኢቃማ ቁጥር አስገባውኝ። ከዛ ኔክስት አልኩት። ከዛ በኋላ ስልክ ቁጥር ነው። ስልክ ቁጥር አስገብቼ ከዛ ኔክስት እላለሁ። ያው እናንተም ስልክ ቁጥር አስገብታችሁ ኔክስት ትላላችሁ። ስልክ ቁጥር ካስገባችሁ በኋላ ከዛ እንትን ይመጣል። ይሄ ኦቲፒ ይመጣላችኋል። እሱን ታስገባላችሁ። ከዛ በኋላ የስ ትሉታላችሁ። ከዛ ነፋዝ እንደዚህ ይመጣል። ነፋዝ ሄዳችሁ ነፋዝ አፕሊኬሽን አለ። እሱን ሄዳችሁ 91 እዚህ ጋር የሚያመጣላችሁን ቁጥሩን ነፋዝ ሄዳችሁ ትነካላችሁ። ነፋዝ አፕሊኬሽኑን ከፕሌይ ስቶር ማውረድ ትችላላችሁ። ነፋዝ ትሄዱና ቁጥሩን ታስገባላችሁ። እዛ ጋር ያያችሁትን ቁጥር ማለት ነው። ከዛ በኋላ ለነፋዝ ያስገባችሁት ፓስወርድ ይኖራል። እሱን ታስገባላችሁ። ከዛ በኋላ ፊታችሁን አሳይላችኋል። ፊታችሁን ታሳያላችሁ። እዚህ ጋር ፊታችሁን ካሳያችሁት በኋላ ትመለሳላችሁ። እዛው ወደዛው ወደ ባንኩ ትመለሳላችሁ። ከዛ በኋላ እዚህ ጋር ኢሜል ታስገባላችሁ። እዚህ ጋር ኢሜል እናስገባለን። ኢሜል ካስገባችሁ በኋላ ኔክስት ስትሉት ከዛ 3 ዲጂት ለአፕሊኬሽኑ ፓስወርድ እዚህ ጋር ታስገባላችሁ። እዚህ ጋር ኢሜል ካስገባችሁ በኋላ ኔክስት ትላላችሁ። ከዛ ፓስወርድ አስገቡ የሚለው ይመጣል። እሱን ታስገባላችሁ። ይሄ ፓስወርድ ያው ለአፕሊኬሽኑ ነው የሚጠቅመው። ለአፕሊኬሽኑ ነው ይሄኛው ማለት ነው። ከዛ በኋላ እንደዚህ ይመጣላችኋል። አብሽር ሄዳችሁ አብሽር ገብታችሁ ከዛ እንትን ኖቲፊኬሽን ይመጣላችኋል። እዛ ላይ ኮንፊርም ማድረግ አለባችሁ። አብሽር ሄዳችሁ ኮንፊርም ማድረግ አለባችሁ። አብሽር አፕሊኬሽኑ ያስፈልጋችኋል። አብሽር ሄጄ ኮንፊርም ማድረግ አለብኝ። ከዛ ወደ አፕሊኬሽኑ ሄዳለሁ። ልክ አብሽር ስገቡ
ልክ አፕቸር ስትገቡ እንደዚህ ይመጣል። እቺን ነው የምትነኩት የመጀመሪያውን። ይሄ በአረንጓዴ ያለችውን ትነካላችሁ። ከዛ በኋላ ወደ ባንኩ ትመለሳላችሁ። ከዛ በኋላ እነዚህን ቀስ ብላችሁ ታልፋላችሁ። እነዚህ እንደዚህ እንዳል ምንም የሚነካካ ነገር የለውም። እዚሁ እንዳለ ኔክስት ብቻ ነው የምትሉት። ይሄኛውን እዚሁ እንዳለ ኔክስት ትላላችሁ። እዚህ ጋር የምትሞሉት መጀመሪያ እዚህ ጋር ሳላሪ ደሞዝ ትሞላላችሁ። ከዛ በኋላ እዚህ ጋር ደግሞ ሴቪንግ ዝም ብላችሁ የመሰላችሁን ትሞላላችሁ። ይሄን እዚህም ጋር አንዳንድ ዝም ብሏችሁ የመሰላችሁን አንዳንድ ይሆናል የምትሉትን በግምት እየነካችሁ ታስገባላችሁ። ከዚያ በኋላ እችን ራይት ታደርጋላችሁ እና እያያችሁ ይሆናል የምትሉትን በማስገባት ትሞላላችሁ ማለት ነው። እኔ አስገባለሁ። እናንተ እንደዚህ እየሞላችሁ መጨረሻ ላይ እንደዚህ ኮንፊርም ይመጣላችኋል። ኮንፊርም ማለት ነው። በጣም ቀላል ነው እና ለዛ ነው እየፈጠንኩ ማሳያችሁ። ኮንፊርም ካላችሁት በኋላ በቀላሉ በቃ እንደዚህ ትከፍታላችሁ ማለት ነው። ያው እንደዚህ አሁን ከፍቷል ማለት ነው እኔ ጋር እና በቀላሉ እንደዚህ ትከፍታላችሁ። ብዙም ቀላል ስለሆነ ነው ፈጠን እያደረኩ ያሳየኋችሁ። እዛ ከፍታችኋል። እንግዲህ እቺን ትነካላችሁ። ሌት ስታርት ኦልሞስት በቃ አሁን ኦልሞስት ከፍታችኋል። አሁን ምንድነው እንትኑ ከተከፈተ በኋላ ካርዱን እናዛለን ማለት ነው። ካርዱን ቤት ድረስ ማስመጣት ይቻላል። ከዛ ካርዱ እቺን ትነካላችሁ። ይሄን ይመስላል ካርዱን። በሌላም ከለር አለው። እቺን ስትነኩ ያማርጣችኋል ካርድ። እንደዚህ እያደረጋችሁ ከለር ነው የፈለጋችሁትን ካርድ ትመርጣላችሁ። እኔ በራሷ ከለር በዚች እመርጣለሁ። ከዛ ትነካላችሁ። ኮድ ይመጣላችኋል። ያንን ኮድ ታስገባላችሁ። ይደወላል። ሲደወል ማንሳት ነው እና ይደውሉላችኋል። ከዛ በኋላ የሚነግሯችሁን ቁጥር ትነካላችሁ። በጣም በቀላሉ ካርዱን አዘዛችሁ ማለት ነው። ከዛ ካርዱ ቤታችሁ ድረስ ይመጣል፣ ይደወልላችኋል። ይህን ይመስላል። ከዛ በኋላ ደን ነው የምትሉት። ከዛ በቀላሉ ባንክ ከፈታችሁ ማለት ነው። ኦኬ እና ያው ባንኩ ቫሊድ ነው፣ አሁን ይሰራ ማለት ነው። ስለዚህ ይሄ ባንክ በጣም ቆንጆ ነው። በቀላሉ ትራንስፈር ስታደርጉ ምንም አይነት ገንዘብ አይቆርጥም። የውጭም ሀገር ውስጥም ሀገር ዲ360 እንግዲህ ከመጀመሪያው አከፋፈቱ ጀምሮ እስከ መጨረሻው አይተናል። እንግዲህ ካርዱም በእነዚህ ታሽጎ ነው ይመጣላችሁ። ዲ360 ቤት ድረስ እንዴት እንደምታስመጡም በዛው አይተናል። ይህ ባንክ ደስ የሚለው ነገር ወደ የትኛውም ሀገር ስትልኩ የትኛውም ከዓለም እስከ ዓለም ጫፍ ድረስ ስትልኩ ምንድነው ነፃ ነው። ምንም አይነት ታክስ ማፊ ምናምን የሚባል ነገር የለውም። በነፃ ትልካላችሁ። በጣም አሪፍ ነው እና ቀለል አድርገን ነው ያየነው እና ፈጠን እያረኩ ነው እንትኑን ያሳየኋችሁ። የከበዳችሁ ነገር ካለ ደግሞ ሊንክ አለ የቴሌግራም፣ እዛ ላይ መጠየቅ ትችላላችሁ። ማንኛውም ጥያቄ እናስተናግዳችኋለን እዛ ላይ እና እንደዚህ ታሽጎ ይመጣላችኋል ቤት ድረስ እስከነመጣጡ። እኔ በዚህ ከለር ነው የመረጥኩት። ካርዱ ይሄን ይመስላል። ካርዱ ከመጣ በኋላ ራሱ እንዴት አደርጋችሁ አክቲቭ እንደምታደርጉት እሱንም እናየው ይሆናል። ሙሉ ፕሮሰሱን ነው እንግዲህ ያሳየኋችሁ። ስለዚህ ካርዷ የኔ ካርድ ያስመጣኋት ቺነች። ስንት መስላለች? በፈለጋችሁት ከለር አለ።
ፈለጋችሁት ከለር በጣም ያምራል። ፈለጋችሁት ከለር ማስወጣት ትችላላችሁ። እንደዚህ ተደርጎ ነው የሚወጣው። እንደዚህ እዚህ ጋር ነው ያለችው ቼንጅ ካርዷ እና እናንተም ማስመጣት ትችላላችሁ ቤት ድረስ እና አክቲቭ እንዴት እንደሚደረግ ምናየው ይሆናል። መልካም ቆይታ። ካርዱን አስመጥተናል ቤት ድረስ ዲ360 ከመጀመሪያ አከፋፈቱን ማይተናል። ከዛ በኋላ ካርዱስ ቤት ድረስ ከመጣልን በኋላ እጃችን ከገባን በኋላ ባንኩ ላይ ዲ360 አፕ ላይ በመግባት እንዴት አድርገን አክቲቭ እንደምናደርግ ነው የምናየው። ከዛ ስትገቡ የመጀመሪያ የሰጣችሁትን ፓስወርድ ይጠይቃችኋል። እሱን ታስገባላችሁ። እንግዲህ እኔ በኢሻራ ስላደረኩት ኢሻራ ከፍቼ እገባለሁ። አሁን ካርዱን ባንኩን አዲስ ነው የከፈትነው። ከዛ በኋላ ካርዱን ማስመጥተናል። ካርዱን እንዴት ነው አክቲቭ የምናደርገው የሚለውን የምናየው። ከዛ ከገባችሁ በኋላ እዚህ ጋር ረኢሲያ ሆም በአረብኛ ሆም ነው፣ እንግሊዘኛ ሆም ነው። ከዛ ወደ ታች ተንሸራቱት እዚህ ጋር ካርዷ አለች። ካርዷን እንደዚህ ተነካላችሁ። ከዛ በኋላ ወደ ታች ስታደርጉ እዚህ ጋር አክቲቭ እቺ አለች፣ አክቲቬት ማድረጊያዋ እሷን አንዴ እንነካለን እዚህ ጋር። ከዛ በኋላ ተቀብላችኋል ወይስ አልተቀበላችሁም ይላል። የመጀመሪያውን ትመርጣላችሁ። ከዛ በኋላ ፓስወርድ እንሰጠዋለን፣ ለካርዳችን ፓስወርድ እንሰጠዋለን። ከዛ በኋላ ፓስወርድ ሰጠሁት፣ ማረጋገጫ ኮድ ወይም ደግሞ ደውል ይመጣል። ያንን ደውል አንስተን አክቲቭ የሚያደርጉልንን ቁጥር በመንካት ከዛ ይደውሉናል። ከደወሉልን በኋላ እንግዲህ የሚነግሩንን ቁጥር ከዛ በኋላ እሱን እንነካለን ማለት ነው። የነገሩንን ቁጥር በማስገባት እንደዚህ አክቲቭ እናደርጋለን። ከዛ በኋላ ቁጥር ይልኩልናል። እሱን ቁጥር እናስገባለን። አክቲቭ አደረግን ማለት ነው በቀላሉ። ያው ካርዳችን አክቲቭ ይሆናል። በየትኛውም ውጭ ያሉ ማሽን ጂሃዞች ላይ ሳህብ ወይም የትኛውም ሱቆች ላይ መግዛት እንችላለን። ከዛ እዚህ ጋር ኦልሞስት ጨርሰናል ማለት ነው። ካርዳችን አስመጠጠን ከመጀመሪያው አከፋፈት ጀምሮ እስከ መጨረሻው አይተናል ማለት ነው። ይህን ይመስላል። መልካም ጊዜ